ኦርቶዶክስ ቤተክርስቲያን ይሄንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ ለምንድን ነው ኢየሱስን አይደለም ወይ የምናመልከው በቅንነት ነው እኔ የኡነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ ደሞም እያስመሰከሩልኝ መጡ ማርያም ስቲ ቅዱሳን ስቲ በጣም ደስ ይላቸዋል በመዝሙርሽ መሃል እንግዲህ አምላክ ነው አይደል ዋና ነው አይደል ከሱ በላይ ማን አለ ኢየሱስ ስቲ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ነው አንዳንድ ሰዎች አሁን እኔ የምታዘዋል ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አርጋ በምን መጠን እንደሰበከችው ጥንቅቅ አርጌ ስለማቅ የሞላ አይምሮ ያረፈ ህሊና ይዤ ነው የምኖረው እነዚህ ሰዎች ክርስቶስ አልተሰበከም ብለው ከወጡበት ቦታ ላይ ወንጌሉን መልእክታቱን ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል ክርስቶስ ጠምቶናል እርቦናል እሱን መስበክ አለብን ብለው የወጡ ሰዎች ሚዲያ ላይ ቁጭ ብለን ተመልከታቸው በቃ ይህን ሲያብጠለጥሉ ሲሳደቡ ሲያንቋሽሹ እንደገና ደግሞ ንጽጽር እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች ትክክል በጣም ከባድ ፈተና ተደቅኖባቸዋል እኔ አንድ ክርስቲያን ቁርአን እንደዛ ነው ቁርአን እንደዚህ ነው ሐዲሱ እንደዚህ ነው የሚለው ነብዩ መሐመድ እንደዛ ናቸው እያለ በማያገባው ገብቶ ከሚፈተፍት ክርስቶስ ይሄ ነው ሐዲስ ኪዳን ይሄ ነው ወንጌሉ ይሄ ነው እምነትህ ሰፍረ ቆጥረ ተረዳ ይሄ ነው ከዚህ ውጭ ያለው አያድንም ብዬ መናገር እኔ ለምሳሌ እኔ የምጠይቀኝ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ ዳቦን ከነመስወቡ ደመናውን ከነዝናቡ ንጉሱን ከነሰራዊቱ ዛፉን ከነቅርንጫፉ አምላኪና ተመላኪ ሰጭና ተቀባይ ንጉስና ወታደር ሳይምታታባት ጠንቅቃይ ኖርሽ ቤተክርስቲያን ናት አሁንም ይሄን ምናልባት እንደው ተባራሪ ጽሁፍ ይያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንድትላለች እንደዛ ተላለች የሚሉ ሰዎች ካሉ እነሱ አያገባኝም እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው